በደላሸዌ የቅዳሜ ውሎ ይላል ፍቅር ተደግፌ የምር ግን በጣም ስጋ ዶሮ ሸዌ አንተ ላይ ነው ምን ታመጣለህ? እያየህ ምን ጨፍናለሁ። የፍቅረኛ ሰርግ በፊት ድረሱልን። ምን ነው ሙሉ ትምህርት ሚኒስቴር ግቢው ዙሪያ በእሳት እየነደደ ነው። ወይ ስታሳዝኑ። ሰውዬ ትቀልዳለህ። ኑና እሳቱን አጥፉ። ነመስቴ እንደምን አላችሁ? እንደምስኪን ሳቆያችሁ ፍቅር ጤና አንድነት ሰላም እኝላችኋለሁ። አሪፍ ቪዲዮዎች እንደተለመደው ይዘን ቀርበናል። ቀጥታ ወደ ቪዲዮቹ let's go Dance. Dance. What dance? Dance? No dance. No dance? what jealous kasawali apaninya ጨፈረች ያ ሰው ልጅ ሲፈራ ብዙ ነገሮች ይደረጋል። የኔን ሚስዮን ጋር አላገባች። አሪፍ ነው። ለማንኛውም ወደ ቀጣይ ቪዲዮ ለዛ ጓደኛ ላክለት ይላል። አልተቻለም። ዛሬ አልተቻልንም። አይቷ ኒገውናለች በመነጽር ለዞም እስካንቺ ይዛለች። አንዳንዴ ትዋጋለች። ለማንኛውም ወደ ቀጣይ ቪዲዮ የቅዳሜ ውሎ ይላል። ዋው የማይታክተኝ አለሁሽ ጠባቂ ፍቅር ተደግፌ የምር ግን በጣም ስጋ ዶሮ ያበደ ነው እና አይዞን የምር ሮባ ያበደ ነው የምር ሮባ የቅዳሜ ውሎ ስላችሁታል። የቅዳሜ ውሎ አስቡት። ለማንኛውም ወደ ቀጣይ ቪዲዮ የቅዳሜ ውሎ በዶሮ ሰው እንትን ተደርጎ ዋው ቀዳይት። ለማንኛውም ወደ ቀጣይ ቪዲዮ እሺ። የእሑድ ውሎ ደግሞ ድጋሚ አለ። የእሑድ ውሎ እንያ የእሑድ ውሎ ደግሞ ይለያል አልኩ። ኧረ ይለያል። ስጋው ተላል እንቁላል በስጋ ጎን ላይ እርጎ አለ። እንዴት ያለ ጉድ! ምንድን ነው እየተካሄደ ያለው ብሮ? ምንድን ነው እየተካሄደ ያለው? እሑድ ውሎ ለማንኛውም ወደ ቀጣይ ቪዲዮ
ሰው ጀለሱን ሲያገኝ የመሰለች ልጅ ወሸላታ በመሰቃየት በጣም ያሳዝናል። What the hell? ለሆዳሙ ጀለስ ላክለት ይላል። እስቲ ላኩለት አሁን። አንተ ሌለው ጀለስ What the hell? አረ እንደዚህ ይሄማ ሙሉ አንዱ ሙሉ ቤተሰብ ያስተዳድራል። እንዲቆለለው የምር ላኩለት አሁን ላኩለት። ቻልኩ ወደ ቀጣይ በጣም አሪፍ ነው ግን ያምራል። እንኪ ምን እንደምሰድ ግሩንጎት ዮ ያ አላያችሁትም? የምር አላያችሁትም? አያው ዳርቲ ማይ ሴቶች ሲጀምር ዳርቲ ማይንድ ፈጣን ናቸው። አንዳንድ አለ ግን ያው ለማንኛውም ወደ ቀጣይ ቪዲዮ በልዘመን መንገድ ላይ ይችላል እንዴ? ታዲያ ታመሜ መንገድ ላይ ለምን እዚህ ኩላሊቴ ብታመም 10 ብር የማይሰጠኝ ማሰብ ይችላል። ገባ ወጥሮው ካፈ እንደውም ኩላሊትን ትሰደብያለች። ኩላሊትን ትሰደብያለች። ያበደ ነው ግን የምር ታሙ ከመማቀቅ አስቀድሞ መጠንቀቅ ይሏል ነው። ለማንኛውም ወደ ቀጣይ ቪዲዮ ባለፈው ታምናባሽ በስቲ ነበር አንዴ ፍቅር ምን ስትነበር ምንድነው? ቆይ ምን ሆናችሁ ነው? እኔ እያለሁ እስከ አይመታሽም። እኔ እያለሁ አይመታሽም። ምን አገባ? እኔ ከ1 እስከ 3 እቆጥራለሁ። ተለቀ 1 2 እኔ እያየሁ ፍቅረኛዬን አመታት። ምን ታመጣለህ? እያየህ ምን ታመጣለህ? ጨፍናለሁ። ጨፍናለሁ አለች። ያ አንዳንዴ አተ እንደዚህማ አይነፋ እያጨፍናለሁ። ለማንኛውም ወደ ቀጣይ ቪዲዮ የፍቅረኛ ሰርግ ላይ ተጠርተህ ሄደህ ሙሽራ ቀረ ሲባል ያበደ ነው። እንዲህ ቀላል እንደዚህ አይደለም። እንደዚህ መሽከርከር እንዲህ በስንት መከራታት ያን ሁሉ ተዋቅጠህ ሸምጥጣ ስትሄድ ሲቀር ጤና ይስጥልኝ። እሳት አደጋ ሄሎ፣ እሳት አደጋ ከትምህርት ሚኒስቴር ነው የምንደውለው። እሺ ምን እንርዳችሁ? በእሳት ነደን ከመጥፋታችን በፊት ድረሱልን። ምን ነው ሙሉ ትምህርት ሚኒስቴር ግቢው ዙሪያ በእሳት እየነደደ ነው። ወይ ስታሳዝኑ። ሰውዬ ትቀልዳለህ። ኑና እሳቱን አጥፉልን። ምን ነው ፈጣሪ ምን ባጠፋን ነው ለመከራ በእኛ ላይ ወረደው? እንባ አለባችሁ የተማሪ እሱ ደግሞ ያ አላህ አንተ እየቀለድክ ነው እንዴ? ናና አስወጣን እኮ ነው የምልህ። ከእነ ማስወጣ ያያል ብቻ ዝም ብሎ መውጣት አለን ማለት መውጫ ፈተና አለው። ኤግዚት ኤግዛም ግን ግፍ አይደለም ሰሩ ስራ። እናንተስ ግፍ አይደለም እንዴ? ከ100% ተማሪ 3% ብቻ ነው ያለፈው ስትሉ። እሺ ግድ የለም ተጫወቱብን። እሺ ምንድነው ፈተናው? አንድ ሰውዬ በኒውዮርክ ጎዳናዎች ላይ በሰዓት 20 ሜትር ፐር ሰከንድ እየተጓዘ ቢሆን የኔ ኤክስ ስሟ ማን ነው? ሜላት። ተሳስታል፣ መቅደስ ነው። ሰውዬ ቀልዱ ተሆናኑና ሰጡን። ይቅርታ መውጫ ፈተናውን ወድቃቸዋል። አረ ተቃደ ሲሪየስሊ እንደዚህ ነው የሆነብን። ማንም አልተረዳንም። ግን ፈተናው እንደዚህ ነበር። ያው ሁላችንም ብንወድቅም ያው ያጋጠማል አይደል? ለማንኛውም 500 ምናምን ሺዎች አይዟችሁ፣ አብሬያችሁ ነኝ። እዚሁ እንጃጃለዋለን ማለት ነው። ለማንኛውም ወደ ቀጣይ ቪዲዮ እሺ። ጨዌ ልንገርህ ስማ፣ አባት ልጁን ይዞ በበረሃ እየተሰደደ ነው አሉ። ዕቃቸውን በግመል ጭነው ከዛ ሽፍቶች ወደ እነሱ ሲመጡ ያያል ከርቀት አባትየው፣ ወይኔ ልጄ በቃ ግመላችንንም ዕቃችንን ንብረታችንን እንዳለ ልንዘረፍ ነው ምናምን ነገር ሲላት፣ ልጅቷ ፈጣን ነችና በቃ ወርቃችንን ቢያንስ እኛ ሴቶች ስለሆነ እንትን ይወስደብናል ምናምን ነገር አትጨነቅ አባዬ ትለዋለች። እንዳለውም ንብረታቸውን ግመላቸውን ወሰዱባቸው።
በቃ መንገድ ይቀጥላል። አኩርፎ አባትየው አቀርቅሮ ይሄዳል። ልጅየው ለምንድን ነው አባዬ ያኮረፍከው? ወርቃችንን እኮ አሳልፈው የለ እንደ ምን አለ ትሽ ብትኖር ደግሞ ግመሉን ዮማን የገባ እናትዬ ብትኖር ደግሞ ግመል ዮማን ፋዘርዬው ግን የምር አጨብጭበናል። አንዱ ለማንኛውም ወደ ቀጣይ ቪዲዮ አንቺ ምን እሺ ነው ኮፍያ ሰሙ ባክሽው ነመስቴ እንዴ አቦ ቁርጣ አሬን ቁርጣ እንዴ እሺ ነው ቆይ ተቁርጣው ነው አራድል እና ምን ተገጠው የምር ተገጣ ሰማ ወዲ ፍሩት አመለጠ ይማሩት ግን እናቴም ይግባኝ ጠይቅ ይግባኝ ፍርድ ቤት ነው። ወይኔ እንደሚገርመኝ ታውቃላችሁ። ሴቷ 2 ሰዓት የወሰደባትን አለባበስ ወንድ ልጅ በ2 ሰከንድ ያውላልቅላት። ቴክኖሎጂ ይሄ የወንድ ልጅ ጥበብ ይባላል። ለማንኛውም ላኩላት፣ ለሚገባት ማለት ለሚገባቸው ላኩላቸው። ይስ ወደ ቀጣይ ለማይገባ ቦታ ስትሄድ ብሎ በሮቦት ጣቶች አራቱም ጣቶች ጥፍር አለው። የመሀል ጣትሽ ብቻ ለምን ነው ጥፍሩ የተሰበረው? ላይክ አሉ እኮ እዚህ ጋር ግን Bitch, I see what you did there. ይሄ ባስተቃቂ ነው የተሳሰረው። ጭንቅላቴ ፀጉሬ በላኝና ሳት ተሰበረብኝ። በመሀል ነው የምታውቂው። ሲጀምር ነው ፎንቲ ትለያል ናዬ ትለያል። ያው ያበሽሽ ምንድነው የሚፎክበት የሚታከክበት ለማለት ነው። ለቀጣይሽ አንድ ነገር ነበር ግን ምንድነው? ብሎ ተራ ነገር ነው። ባውቀው ደስ ይለኛል። እሺ አስጨዋታለሁ። ገባሻ? ኳስ ጨዋታ ነው የሚሉት ላኩላችሁ። ገባችሁ? እንደዚህ ወደ ቀጣይ ቪዲዮ ይበላል በልብለው ነው አርሴናል ዋንጫ ይበላል በልብለው ነው ወይ አርሴናል ዮ በየዓመቱ እንደትፉ እስቲ ዘንድሮ እንደምንም ጩሁና ብሉ። ከዩናይትድ ጋር ያላችሁ ሰጣ ገባ አላለቀ። አርሴናል በቃ በልብለው ነው ተብሎ ዋንጫ ተስፋ የለሽ አርሴናል አለ። ለማንኛውም ወደ ቀጣይ ቪዲዮ አርሴናሎች ለማንኛውም ትመጡ ሲግማ ቦይ what ያውማ ሲግማ ቦይ ባንዴ ማለት ነው። የምን አባሽ ወደ ቀጣይ ቪዲዮ what አምኖ ቢሰጥሽ ዋጥሽው ኮሜንት ነው እንዲያረጋው። ወደ ቀጣይ የኔ ፍቅር ዛሬ ድንገት ነው ልሰጠው አስኛለሁ። እውነት ነው ቤቢ። ይልቅ ሩጥ ተበልና ፋርማሲ የሚገዛውን ነገር ገዝተህ ይሻል። ጠብቂ መጣ A few moments later. አግባብ ነው ወይ
ስንት ቀን እየቻለ ከአንድ ቀን በፊት ከአንድ ቀን በኋላ የቻለ አግባብ ነው ወይ? እሺ ጨማሪ አልመለስም። ኤክስትራ ታይም ወይ የወንድ ልጅ ፈታኝ ቦታ ላይ ብሮ። ለማንኛውም ስንት ዓመት እንትን ለማንኛውም ወደ ቀጣይ ቪዲዮ ኧረ ሼባው እሱ ትልቅ ሰው አይደል እንዴ? ምን ሆኖ ነው? ምን ሆነሽብኝ? ይሄማ ፌር አይደለም ማለት ነው። ይሄ ፌር አይደለም። ይማቸው ሼባው እንደ ሙዶት ዋት ወይኔ ብሌን እንደዚህ አይነት የደደብ ስራ እንዳትደግሚው። ተሳስተሽ ከኔና ከቃል ህይወት ውጪ ብዬሻለሁ አይደል? በሳመች እንካሙት ይማለች አመለጠ ብሮ አመለጠ። እንቁልልኝ ትላለች አመለጠ። ለማንኛውም ወደ ቀጣይ ምን አይነት ፖዚሽን ይመቸሻል? ምን አይነት ኖርማል ዮ ዶጊ ስታይል ኖርማል አደረስ በቃ ኖርማል። ሴቶቻችን ሌላ ሌቭል ላይ ማለት ከዚህ በላይ ሊሆን ይችላል። ሌላ ሌቭል ዶጊ ስታይል ያማን። ለማንኛውም ወደ ቀጣይ ቪዲዮ ለሚገባው ሰው ላኩላችሁ። ጀለስ ምን አድርጉ ነው በቆንጀራ ጥርሱ ምናምን እንትን አላለው ወይ በገጀራ እያሯሯጠው ነው። እዚህ በታት እዛ አይደለም ውሻም ተጨናክኖብናል። አረ ያ የማይፋተው ማታ በምንም የማይፋተው ያው ምንም ማድረግ አይቻልም። ለማንኛውም ወደ ቀጣይ ቪዲዮ እኔ ግራ የገባኝ ቅድም ለበጠጥካት፣ አሁን ደግሞ አመገኛት። ምክሬን ሰማህ፣ ከቀድሙ ምክር ወሰድክ። ጥሩ ነው ትልቅ ሰው መስማት። ለማንኛውም የዛሬ ቪዲዮቻችን ይህን ይመስሉ ነበር። አሪፍ ቪዲዮዎች እንደተመለከታችሁ ተስፋ እናደርጋለን። አሪፍ ቪዲዮዎች እንዳያችሁ ብለናል። ምክንያቱም እንድታዩልን እንፈልጋለን። ዘና ፈታ እንዳላችሁበት ተስፋ እናደርጋለን። ሳይሆን ዘና ፈታ ብላችሁበታል እና ላይክ፣ ሰብስክራይብ ቤተሰቦች ዘና ፈታ በሉልኝ። ወዳችኋለሁ። አላ ቤት ዋናው ላብ ነው።